አስባችሁታል? እናንተ ያሰራችሁ ስራ ለእናንተ ህልፈት ምክንያት ሲሆን ታሪካችን የሚጀምረው ኢትዮጵያዊ ፓይለት ሲሆን ስሙ ሊዮ ይባላል። እድሜው 42 ሲሆን አንድ ቀን በረራ ላይ በነበረበት ጊዜ በጠላፊዎች ይጠለፍና ወደ አውስትራሊያ በረራ እንዲያደርግ ይገዳል ማለት ነው። ነገር ግን በቂ ፊውል ስላልነበረው መብረር አልችልም ብሎ ያስረዳቸዋል ማለት ነው። እነሱም ሊሰሙት አልቻሉ ነበር። እናም ያ ፓይለት ለአየር ትራፊክ ኮንትሮሎቹ ይደውልና እንደዚህ አይነት ክስተት ስለተከሰተ ፊውል እንድታግዙኝ ይላቸዋል። ነገር ግን ማገዝ አልቻሉ ነበር፣ ምክንያቱም በረራ ላይ ስለነበር ማለት ነው። እና እነሱም ሃይጃከሮቹ ሊሰሙ ስላልቻሉ፣ ጠላፊዎቹ ሊሰሙ ስላልቻሉ በግዴታ ቢሆን እንዲበሩ ያደርጉታል ማለት ነው። ነገር ግን የተወሰነ መንገድ እንደተጓዘ አውት ኦፍ ፊውል የሚል ድምጽ ያሰማል ማለት ነው። ኮንትሮሉ ጋር አውት ኦፍ ፊውል የሚል ድምጽ ይሰማል ማለት ነው። ሎ ፊውል። ከዛም እሱ የሆነ ነገር አሳ ይመጣለትና ወደ ሞሮኮ አይስላንድ ማሳረፍ አለብኝና ያስባል። ነገር ግን እሱ ከሱ ቁጥጥር ውጭ ሆነና ሞሮኮ አይስላንድ ማሳረፍ ሳይችል ይቀራል ማለት ነው። ከዛም በስተመጨረሻ አንድ የሆነ ሀሳብ ይመጣለትና ውቅያኖሱ ላይ ለምን አላሳርፈው የሚልና ያስባል። እና ይሄ ፓይለት ለፓሴንጀሮቹ ውሃ ውስጥ ክራሽ ልናደርግ ስለሆነ የመዋኛ እንትን ልበሱ ይላቸዋል ማለት ነው። ከዛም በዚህ መታወት መልኩ የመዋኛ እንትን እንዲለብሱ ይነግራቸዋል። ነገር ግን ጠላፊዎቹ በሰላም እየተጓዙ ነበር የመሰላቸው ማለት ነው። በዚህ መታወት መልኩ በሰላም እየተጓዙ ነበር የመሰላቸው። እናም ሰውየው በስተመጨረሻ ያደረገው ወደ ውቅያኖሱ ማሳረፍ ነበርና በዚህ መታወት መልኩ ውቅያኖሱ ቡም ያደርግና ክራሽ ያደርጋል ማለት ነው ፕሌኑ። ከዛም እዚያ አካባቢ የነበሩ ቱሪስቶች ወንዙ አካባቢ የነበሩ ቱሪስቶች ካሜራ በዚህ መልኩ እየቀረጹ ነበር። እናም ከጥቂት ቀናት በኋላ 50 ሰዎች ብቻ ተርፈዋል። ከ175 ተሳፋሪዎች ውስጥ 50 ሰዎች ብቻ ማለት ነው። ኢማጂን